እንደ ወጋችን እንደ ኢትዮጵያዊነታችን በሰላምታ ነው የምንጀምረው። እንዴት ሰነበታችሁ ተከታታዮቻችን? ባለፉት ጊዜያት ስለ ልጆች ከአጸደ ሕፃናት እስከ ዩኒቨርሲቲ ድረስ ያሉት ተማሪዎች እንዴት ውጤታማ ይሆናሉ የሚል መጀመሪያ ከሱን የተነሳ ነው። አሁን ዛሬ የምናየው የሰው ልጆች ችሎታ ዘርፎችን አውቀን ለይተን ሲሆን ነው የተማሪዎችን ልጆችን የምናበቃበት መንገድ አንዱ ችሎታ ወይም ችሎታ ዘርፋቸውን መለየት ይሆናል ማለት ነው። ስለዚህ ዛሬ በዋናነት የምናየው የሰው ልጆች ችሎታ ዘርፎችን ነው የምናያቸው። የችሎታ ዘርፎች ብሎ የስነ ትምህርትና የስነ ልቦና ባለሙያዎች በዓለም ደረጃ በከፍተኛ ከ1980ዎቹ ጀምሮ እስካሁን ድረስ ጥናቶች ተደርጎ የሚያሳዩት 9 ያህል የችሎታ ዘርፎች እንዳሉ ነው። እኛ በዋናነት የምናያቸው 8ቶቹን ነው። 9ኛው ፍልስፍናና ሃይማኖት ነክ ስለሆነ እሱ ላይ ብዙም ትኩረት አናረግም። ግን በጥናት የተረጋገጡ የችሎታ ዘርፎች 8ቱን እናያለን ማለት ነው። እነዚህ 8ቱ የችሎታ ዘርፎች የሚባሉት አንደኛ የስነ ልሳን ችሎታ ነው። የቋንቋና ስነ ልሳን ችሎታ ዘርፍ የሚባል አለ። ሁለተኛ ሂሳብና ምክንያታዊነት ማትማቲካል እንደ ሎጂካል ኢንተለጀንስ ነው የሚባለው እሱ ችሎታ ዘርፍ። ሌላው ከራስ ጋር መግባባት እና ኢንትራፐርሰናል ኢንተለጀንስ ነው የሚባለው። ከራስ ጋር መግባባት ለራስ ዋጋ መስጠትን ያካትታል ማለት ነው። ሌላ ከሌሎች ሰዎች ጋር የመግባባት ችሎታ ዘርፍ አለ። የሙዚቃ ችሎታ ዘርፍ አለ። ሙዚቃ ስንል ዘፈን ብቻ አይደለም። ዘፈኑም መዝሙሩም የድምፅና ድምፅ ነክ ነገሮች ዙሪያ ያጠነጠነ ችሎታ ዘርፍ ነው። ሌላ ስዕላዊና እይታ ችሎታ ነው። ስዕላዊና እይታ ችሎታ የምንለው ቪዥዋል እንደ ስፓሻል ኢንተለጀንስ ነው የሚባለው። ይሄ የችሎታ ዘርፍ አለ። ሌላ ችሎታ ዘርፍ የሰውነት እንቅስቃሴና የፈጠራ ችሎታ ነው። ይሄ ስፖርታዊ እንቅስቃሴዎች እነዚህን ያካተተ ነው። ሌላው ተፈጥሮን በጥልቀት መረዳት ችሎታ ወይም ናቹራሊስቲክ ኢንተለጀንስ ነው የሚባለው። ስነ ምህዳርን፣ ኢኮሎጂን በስፋት የመረዳት ከባዮሎጂ ከኤንቫይሮንሜንት ጋር የተያዙ ጉዳዮችን ያካተተ የችሎታ ዘርፍ ነው። 9ኛው በጥልቀት የማሰብና የመፈላሰፍ ችሎታ ነው የምነው። እሱን ቅድም እንዳልኳችሁ እሱን መኖሩን ብቻ ለመግለጽ ያህል እንጂ ስለሱ አናወራም ማለት ነው። ዛሬ በዋናነት የምናወራው መጀመሪያ የጠቀስኩት የችሎታ ዘርፍ ነው። የስነ ልሳን ችሎታ ወይም ሊንጉስቲክ ኢንተለጀንስ፣ የቋንቋና ስነ ልሳን ችሎታ ዘርፍ ወይም ሊንጉስቲክ ኢንተለጀንስ። እዚህ ላይ ሊንጉስቲክ ኢንተለጀንት እነማን ናቸው? ምሳሌዎች አሉ። ከሀገራችን እነ ክቡር ዶክተር አዲስ አለማየሁ፣ እነ በዓሉ ግርማ፣ እነ ሎሬት ጸጋዬ ገብረመድህን፣ ዓለም ደግሞ በስፋት የሚያውቀው እነ ዊሊያም ሼክስፒር የመሳሰሉት ሰዎች እዚህ ውስጥ ይካተታሉ። በኋላ ሰፋ አድርገን እናያለን ማለት ነው። የስነ ልሳን ችሎታ ምን አይነት ባህሪ አላቸው? ምን አይነት ችሎታ አላቸው ሲባል አንደኛ ቋንቋና ስነ ጽሑፍን፣ ስነ ልሳንን፣ ቃላትን፣ አረፍተ ነገርን በፍጥነትና በአግባቡ በጥልቀት የመረዳት ብቃት አላቸው። የማዳመጥ፣ የመናገር፣ የመጻፍ እና እነዚህን 4ቱን የቋንቋ ክህሎችን ከሌሎች በተለየ መንገድ ወይም በተሻለ መንገድ የመረዳት ብቃታቸው ከፍተኛ ነው። ሌላው ሁለተኛ ቋንቋን በፍጥነት ይረዳሉ። ቋንቋን ስለሚረዱ በራሳቸው ቋንቋ ለሁለተኛም ቋንቋ በፍጥነት የመረዳት ችሎታና ብቃታቸው ከሌሎቹ ላቅ ያለ ይሆናል ማለት ነው። የቋንቋ አወቃቀርን የመረዳት ብቃታቸው ከፍተኛ ነው። ቋንቋ አወቃቀር ለምሳሌ አሁን ጥቅሶችን ራሳቸው ጥቅስ ያፈልቃሉ ወይም ደግሞ የሌሎችን ጥቅስ ከየትኛው ሐሳብ ጋር እንደሚሄድ ለሐሳባቸው ማጠናከሪያ ይጠቀሙበታል። በስፋት ነው ይህንን የሚጠቀሙበት ማለት ነው። በዚህ ችሎታ ዘርፍ ምን የተዋጣላቸው ሙያተኞች ምን አይነት ሙያተኞች ይሆናሉ ሲባል አንደኛ ፖለቲከኞች፣ የሀገር መሪዎች፣ በብዛት ዲፕሎማቶች፣
በዚህ ችሎታ ዘርፍ ደራሲያን፣ ገጣሚያን፣ ጋዜጠኞች፣ የህግ ባለሙያዎች፣ የማህበራዊ ጉዳይ አጥኚዎች፣ አርትዖት የሚሰሩ ሰዎች፣ ይሄ ኤዲት የሚያደርጉ ማለት ነው፣ ኮሜዲያን፣ የታሪክ ባለሙያዎች በዚህ ችሎታ ዘርፍ ውስጥ ነው የሚካተቱት። ይሄ ማለት በሌላ ችሎታ ዘርፍ ያሉት ይህንን አይችሉም ማለት አይደለም። ነገር ግን እነዚህ በተሻለ ሁኔታ በእነዚህ ሙያዎች የተሻለ ደረጃ ላይ ይደርሳሉ ማለት ነው። ሌላው እነማን ናቸው? ለምሳሌ የምናነሳቸው ከሀገራችን ክቡር ዶክተር አዲስ አለማየሁ ደራሲው ማለት ነው፣ ደራሲ በዓሉ ግርማ፣ ሎሬት ጸጋዬ ገብረመድኅን፣ ስብሐት ገብረ እግዚአብሔር፣ ክቡር ከበደ ሚካኤል፣ አቤ ጉበኛው እና እነዚህን ፖለቲከኞቹ ደግሞ እነ ጆን ኤፍ ኬኔዲ፣ ማርቲን ሉተር ኪንግ፣ ሊዮ ቶልስቶይ የራሽያው ደራሲ እና ዊሊያም ሼክስፒር ታዋቂዎቹ የስነ ልሳን የቋንቋና ስነ ልሳን ችሎታ ያላቸው በዚህ ችሎታ የሚታወቁ ሰዎች ናቸው ማለት ነው። ስለዚህ በዚህ ዘርፍ እነዚህ ሰዎች ይጠቀሳሉ። ሌሎች አሉ። አሁን ዊሊያም ሼክስፒርን ብንወስድ በመሰረቱ ቋንቋና ስነ ልሳን ባህልን፣ ታሪክን፣ የአንድን ማህበረሰብ አጠቃላይ ገጽታን መግለጽ የሚችሉ ናቸው። ለምሳሌ ዊሊያም ሼክስፒርን ብንወስድ ለዘመናዊ እሳቤ፣ ለዘመናዊ አስተሳሰብ እድገት በጣም ከፍተኛ አስተዋጽኦ አድርገዋል እና ክቡር ዶክተር አዲስ አለማየሁ ያው ሁላችንም በሚቻል ደረጃ እናውቃቸዋለን እና ቋሚ ምስክር ይላል እዚህ ላይ። ይሄ ማለት በፊውዳል ስርዓት ውስጥ የነበረውን ስርዓት እንዴት እንደነበረ ምን እንደነበረ ቁልጭ አድርጎ በማሳየት ኦልሞስት አብዛኛውን የኢትዮጵያን ሕዝብ ያነቃ አይነት እሳቤ ይዞ ነበር ብቅ ያሉት። ብዙ ጽፈዋል፣ ግን በፍቅር እስከ መቃብር ነው የሚታወቁት እና ፍቅር እስከ መቃብር ውስጥ ሁሉ ነገር ተገልጸዋል። ባህል ተገልጸዋል፣ ፖለቲካ ተገልጸዋል፣ አስተዳደር ተገልጸዋል፣ የህዝብ አኗኗር ሁኔታ ተገልጸዋል። የህዝብ ለህዝብ ግንኙነት ያለው ምን ደረጃ ላይ እንደነበረ በስፋት የተገለጸበትና ብዙ ተማሪዎች እሱን ተከትሎ ብዙ የስነ ልሳን ሙያተኞችን ማፍራት የቻሉ ታላቅ የስነ ልሳን ችሎታ ዘርፍ ባለቤት ነበሩ ማለት ነው። ሌላ ሎሬት ጸጋዬ ገብረመድኅንም በተመሳሳይ ያልዳሰሱት ነገር የለም። በግጥማቸው ብዙ ነገር ዳሰዋል። ማህበራዊ ጉዳዮችን፣ ፖለቲካዊ ጉዳዮችን፣ ታሪክን፣ ብዙ ተውኔቶች በእሳቸው ላይ ተመስርተው የተሰሩበት እጅግ በጣም ሰፊ ሂሳቤ ያለው ጽሁፎችን ጽፈዋል። እሳቸው በዚህ ችሎታ ዘርፍ ተጠቃሽ ናቸው ማለት ነው። ሌላው ደራሲ በዓሉ ግርማ እንደዚሁ ብዙ ነገሮችን ጽፈዋል። ብዙውን ጊዜ እነዚህ የሙያተኞች መንግስትን ወይም ሌላ እንትን አይፈሩም፣ እውነታን ብቻ ነው የሚገልጹት። አሁን ዶክተር አዲስ አለማየሁን ብንወስዳቸው የነበሩት በፊውዳል ስርዓት ውስጥ ነው። አገሪቱን ያስተዳድር የነበረው ስሪቱ የፊውዳል ስርዓት ስሪት ነው። ያንን ይመጣብኛል፣ ይህን ስርዓት ብነካ ይጎዳሉ ብሎ አላሰቡም። እውነታን ነው የጻፉት። በዓሉ ግርማን አሁን ብንወስድ በደርግ ዘመን የነበረውን እውነታ በተለይ ኦሮማይ ውስጥ በጣም ነው የገለጸው እና በስፋት እና በጥልቀት አንድ ደራሲ የሚባል መጽሐፍ ውስጥ የበዓሉ ግርማ እውነትን መግለጽ እንጂ ሌላ ነገር አያስፈልግም የሚል ሀሳብ ጽፈዋል። መጽሐፍቶቹ በጣም ጥልቅ ያለው እሳቤ ያላቸው ናቸው። ስለዚህ እውነተኛ ሙያተኞች ደግሞ ያው እውነታን ነው የሚገልጹትና እውነታን ሲገልጹ የኖሩ ኢትዮጵያውያን፣ የውጭ አገር ሰዎችም ቅድም የጠቀስኳቸው እና ሊዮ ቶልስቶይ የሩሲያ ደራሲ፣ ሌሎች ፖለቲከኞችም እና ባራክ ኦባማም ቅርብ ጊዜ ያነበብኩት ነገር ሊንጉስቲክ ኢንተለጀንት ነው የሚል እንትና አንብቤ ያለው እንደዚህ አይነት ችሎታ ዘርፍ ነው ያለውና ይሄ ችሎታ የስነ ልሳን ችሎታ ወይ ቋንቋና ስነ ልሳን ችሎታ መሰረታዊ እና ጠቀሜታ ያለው፣ ሁሉም ጠቀሜታ አላቸው፣ ግን ምን እንደሆነ ማወቅ ስላለብን ነው። ሌላ ጊዜ በሚቀጥለው ሌላ 8ቱንም አንድ በአንድ
እያየን ስለምንሄድ መጨረሻ ላይ ደግሞ የመማር ዘይቤ ሌሎችን እናያለን። ለዛሬው ይህንን በዚህ ላይ ላብቃና ተከታታዮቻችን እንግዲህ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ በተለይ ሰብስክራይብ ያላረጋችሁት ሰብስክራይብ ያረጋችሁ እንድትተባበሩን እንጠይቃለን። ይህን ቪዲዮ መከታተል ይጠቅመናል ብዬ ያስባለሁ። እንነጋገርበት። ለወደፊቱ የትምህርት ጥራት፣ ስለ ችሎታ፣ ስለ ልጆቻችን መነጋገሪያው ጊዜው አሁን ነው ከሚል ነው። ቀጥሎ ባሉት ስልክ ቁጥሮች፣ ቴሌግራም እና ኢሜል አድራሻዎቻችን ተጨማሪ ሀሳቦች፣ አስተያየቶች፣ ጥያቄዎች እንድታቀርቡ የሚቀርቡ ጥያቄዎችን ከዩኒቨርሲቲ መምህራንም አብረን የሚሰሩ አሉ። ጠይቄን ተጠያይቄን ጥያቄዎችን እየመለስን እየተነጋገርንበት እየተማማርን እንሄዳለን የሚል እሳቤ እንዲያዝልኝ እፈልጋለሁ። በጣም ነው የማመሰግነው።